ዝቅ የሚደረግ ስራ የለም السلام ሐላል ሆኖ عليكم አላህ ورحمة Subhanahu Wa الله Ta'ala وبركاته የሚወደው ስራ وبركاته ሐላል የሆነ وردا ስራ شاينا እስከሆነ لكم ድረስና نجيا ከሰው እጅ እንዳንወድቅ የሚያደርገን እስከሆነ ድረስ ولدي بنك ስራ ሁሉ ክብር أرانتنا ስራ ሁሉ قدا ولين የተከበረ هجنا نوجين የምንመርጠው መልካም ብለን የምናስበው ከራሳችን ጋር ይሄዳል ብለን የምናስበው ወይም ማህበረሰቡ ትልቅ ክብር የሚሰጠው ስራ ሊኖር ይችላል ለምሳሌ አንድ ሰው ሐኪም መሆን አለብኝ ብሎ ሊያስብ ይችላል መሐንዲስ መሆን አለብኝ ብሎ ሊያስብ ይችላል ያ ችግር የለበትም የግድ ለምን የማዘጋጃ ቤት ጽዳት ሰራተኛ ለምን ሆናለሁ አላልክም አይባልም ያንን ሊያስብ ይችላል የተሻለ ተከፋይ ሊሆን ይችላል ብሎ ሊያስብ ይችላል የተሻለ ነገር ሊመርጥ ይችላል መሆንም ይኖርበታል ትልቁ ችግር ግን እዛ ቦታ ላይ ከደረሰ በኋላ ጽዳት ሰራተኛን መናቅ ከጀመረ ግን ያ ነው ትልቁ ችግር ጽዳት ከፍተኛ ብለን የምናስበውም ስራ ሁሉም ሐላል እስከሆነ ድረስ ክቡር ነው የተከበረ ስራ ነው የስራው ማንነት አይደለም አላህ Subhanahu Wa Ta'ala ዘንድ ተወዳጅ የሚያደርገን የስራው ምንነት አይደለም አላህ Subhanahu Wa Ta'ala ዘንድ ተወዳጅ የሚያደርገን ልባችን ውስጥ ያለ መልካምነት ነው ከሐላል ለሐላል ያለን መልካምነት ነው ከሐራም ያለን ሽሽት ነው ያገኘነው መልካም ነገር ለመልካም ነገር ማውጣት መቻላችን ነው ሙያ አልባ መሆን በእስልምና ፈጽሞ የተወደደ አይደለም የሆነ አይነት ስራ ኢትቃን የምናደርገው የምናሳምረው ስራ ሊኖረን ይገባል ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ምን አሉ አራ الرجل فيعجبني አንድን ሰው አየውና እገረምበታለሁ እደነቅበታለሁ ጥሩ ሰው ነው ብዬ አስበዋለሁ ከዛ በኋላ ሙያ ምንድነው ብዬ ጠይቀዋለሁ አሉ ሙያ እንደሌለው ሲነግረኝ سقط من عيني ከአይኔ ይወድቅብኛል እንቀዋለሁ ማለት ነው ሙያ አልባ ሆኖ ሳገኘው ያኔ ይወርድብኛል ያሰዋል ሙያ እያንዳንዳችን ኢትቃን ልናደርገው ምንችል ስኪልድ የሆንበት ነገር ያስፈልገናል ምሁራን እንደሚሉት አንድ ሰው አንድ ነገር ላይ ፎከስ ካደረገ የበለጠ ያንን ነገር አድምቶ መስራት ይችላል ኤክስፐርት መሆን ይችላል ቢበዛ ሁለት ነገር ይላሉ ከዛ በላይ ከሆነ የተወሰነ ዕውቀት ይኖረዋል እንጂ ዲፕ ጥልቅ የሆነ ዕውቀት ጥልቅ የሆነ ኖው-ሃው ሊኖረው አይችልም ስለዛ ጉዳይ ማለት ነው ምንገባባቸው ነገሮች በበዙ ቁጥር እንበታተናለን በደንብ ኢትቃን አናደርገውም ስራዎችን ግን ለየትኛውም ስራ ክብር ሊኖረን ይገባል ማለት ነው ትልቅ ደረጃ ስንደርስ የመጣንበትን መናቅ አያስፈልግም አንዳንድ ጊዜ ወላጆቻችን ማህበረሰቡ ዝቅተኛ ብሎ ከሚያስባቸው ስራዎች ተነስተው ያንን ስራ ሰርተው እኛን ትልቅ ደረጃ ያደርሱንና ትልቅ ደረጃ ከደረስን በኋላ ግን ወላጆቻችን ዞር ብለን ማየት ወይም ታሪካችን ማሰብ ይከብደናል ዲናል ውስጥ የምንገባበት ጊዜ አለ እንክዳለን አንዲት ዩኒቨርሲቲ ምሩቅ ተማሪ የምርቃቷ ቀን ያደረገችው ግን ትልቅ ትምህርት ይሆነናል ብዬ አስባለሁ አባቷ ማዘጋጃ ቤት ውስጥ የጽዳት ሰራተኛ ሆነው ነው ዩኒቨርሲቲ ደረጃ ያደረሷትና ልጄ ይሏታል ምናልባት ጓደኞችሽ እኔ አባትሽ መሆኔን ሲያውቁ ላንቺ ንቀት እንዳያሳዩሽ ስለኔ አትንገሪያቸው ብለው ይመክሯት ነበር እቺ ልጅ ግን የምርቃቷ ቀን ምንድነው ያደረገችው ጋውኗን እንደለበሰች አባቷ ስራ ቦታ ላይ ሄዳ የጋውኗን ኮፍያ ለአባቷ ልብሳ ይህ ታላቅ ሰው ነው አባቴ የሚል ጽሑፍ አክላ ፎቶዋን በሶሻል ሚዲያ ነበር የለቀቀችው ታላቅነት ነው ሐቂቃ ማህበረሰቡ ዝቅተኛ ብሎ የሚያስበውን ስራ ወይም በጣም ዝቅተኛ ተከፋይነት ያለበትን ስራ ሰርተው ልጆቻቸውን ለቁም ነገር ያበቁ ወላጆች ሊኮራባቸው ይገባል ሊደነቁ ይገባል